ቃል ነው። ይህንን ኃይለ ቃል የተናገረችው ቅድስት ኤልሳቤጥ ናት። ቃሉ የአምላካችን የእግዚአብሔር ቃል ነው። ይህንን ቅዱስ ቃል የዘገበልን ቁጥሩ ከ72 አርድእት የሆነው ወንጌላዊ ቅዱስ ሉቃስ ነው። ይህ ቃል የተነገረው የምስጋና የቀረበላት ቅድስት ነሽ የተባለች ብፅዕት ነሽ የተባለችው የጌታ እናት የመድኃኔዓለም እናት ድንግል ማርያም ናት። የምንማማረው ስለ ድንግል ማርያም ነው። የምንነጋገረው ስለ ድንግል ማርያም ነው። የትምህርታችን ርዕስ አንቺ ከሴቶች መካከል ተለይተሽ ማርያም ሆይ የተባረክሽ ነሽ የሚል ነው። የትምህርቱ መንፈሳዊ ዓላማ የእመቤታችን የድንግል ማርያም ምስጋናዋ፣ ቅዳሴዋ፣ ውዳሴዋ ሁሉ መነሻውም መድረሻውም መጽሐፍ ቅዱሳዊ መሆኑን፣ ወንጌል መሆኑን፣ የእግዚአብሔር ቃል መሆኑን አስረግጦ መናገር ነው። ሌሎች የትውፊት መጻሕፍትን አዋልድ መጻሕፍትን አንቀበልም አንሰማም የሚሉ ሲላሉ፣ ለዚያ ሁሉ መነሻው ግን እናቱ ወንጌል እንደሆነ የእመቤታችንን ምስጋና መጽሐፍ ቅዱሱን የእግዚአብሔርን ሐሳብ መሰረት አድርገን እያመሰገን እንደሆነ ጸሐፊያኑም ቢሆኑ አመስጋኞችም ቢሆኑ ይህንን መሰረት አድርገው እንደሆነ አስረግጦ መናገር ነው። ሁለተኛው እንደ አባቶቻችን አክብረናት እንድንከብር ባርከናት እንድንባረክ ማስተማር ነው። እግዚአብሔር ከሁላችን ጋር ይሁን። አንቺ ከሴቶች ተለይተሽ የተባረክሽ ነሽ። አዎ አባቶቻችን ድንግል ማርያምን አመስግነዋታል። ነቢያት በትንቢታቸው፣ ሐዋርያት በስብከታቸው ድንግል ማርያምን አመስግነዋል። ስለ እርሷ ድንቅ ድንቅ ነገርን ተናግረዋል። ይህም ብቻ አይደለም። ሊቃውንት አባቶቻችን በድርሳናቸው፣ በገድላቸው፣ በታምራታቸው፣ በሰዓታቱ፣ በማህሌቱ፣ በቅዳሴው፣ በውዳሴው ሁሉ ድንግል ማርያምን አመስግነዋታል። ድንግል ማርያምን አክብረዋታል። ስለ እሷ ጽፈዋል፣ ተናግረዋል። ያከበሯት ከብረዋል፣ የቀደሷት ተቀድሰዋል። ምድራዊ ኑሯቸው፣ ዘላለማዊ ሕይወታቸው ሁሉ ተባርኮላቸዋል። ከዚህም የተነሳ እኛም እነሱን አብነት አድርገን በግዕዙ አቡነ ዘበሰማያት ብለን በሰላመ ቅዱስ ገብርኤል መልአክ በማለት አባታችን ሆይ ብለን እመቤታችን ድንግል ማርያም በማለት እናመሰግናለን። የእሷን በረከት የእሷን ክብር ለማግኘት እኛም እናከብራታለን። ክብርና ምስጋና ለእናታችን ለድንግል ማርያም ይሁን። ይህንን ቃል ያመሰገነቻት አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ አለቻት። በመግቢያችን ላይ እንደተናገርነው ቅድስት ኤልሳቤጥ ናት። ኤልሳቤጥ ማን ናት? ኤልሳቤጥ የእመቤታችን የአክስቷ የሶፊያ ልጅ ናት። ኤልሳቤጥ የሊቀ ካህኑ የዘካርያስ ባልተቤት ናት። ኤልሳቤጥ በኤልያስ መንፈስና ኃይል ይሄዳል ተብሎ የተነገረለት የመጥምቀ መለኮት የቅዱስ ዮሐንስ እናት ናት። ይህም ብቻ አይደለም። ኤልሳቤጥ ከባለቤቷ ጋራ ከዘካርያስ ጋራ ሁለቱም ተራ ሰዎች ሳይሆኑ ተርታ ሰዎች ሳይሆኑ ጻድቃን ናቸው። ሉቃስ 1:6 ሁለቱም ጻድቃን ነበሩ ይላል። እርሷ ናት ያመሰገነቻት። እርሷ ናት ብፅዕት ያለቻት። እሷ ናት የጌታዬ እናት፣ የጌታዬ እናት፣ እኔ ያንቺ ገረድ፣ እኔ ያንቺ አገልጋይ ወደ አንቺ መምጣት ሲገባኝ እንዴት ወደ እኔ ትመጫለሽ ብላ ራሷን ዝቅ አድርጋ ድንግል ማርያምን ያከበረቻት እሷ ናት። ለመሆኑ ድንግል ማርያምን እንዴት አከበረች? ልታመሰግናት የቻለችው እንዴት ነው? ያነሳሳት ነገርስ ምክንያቱ ምን ነበር? በምን ምክንያት ነበረ? በምን ምክንያት ነበር? ማን ነው አመስግኝ ብሎ ያዘዛት? ማን ነው ድንግል ማርያምን አክብሪ ብሎ ያዘዛት? አንዳንድ ጊዜ መጽሐፍ ቅዱሱን ስናየው ስናመሰግን ማን አዝዞን ነው? በማን ትእዛዝ መሰረት ነው?
የሚለው ጥያቄ መልስ እንድናገኝ ያደርገናል። መልሱ የሉቃስ ወንጌል ምዕራፍ 1 ከቁጥር 31 ወይም 36 ጀምሮ ታሪኩን እናገኘዋለን። ቅድስት ኤልሳቤጥ ድንግል ማርያምን እንዴት ልታመሰግናት እንደቻለች በዚህ ኃይለ ቃል ላይ ከቁጥር 31 ጀምሮ እንዲህ ይላል። ታላቁና ገናናው መልአክ ቅዱስ ገብርኤል ወደ እመቤታችን በተላከ ጊዜ የምስራቹን ለመንገር ሲላክ እንዲህ አላት፣ ጸጋን የሞላብሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ፣ በእግዚአብሔር ፊት ባለሟላትን አግኝተሻልና ደስ ይበልሽ ካላት በኋላ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። ቁጥር 36 ላይ ይህንን ሲናገራት ድንግል ማርያም መቀበል አልፈለገችም። እንዴት ትጸንሻለሽ ይለኛል? ገብርኤል ሆይ እኔ እኮ ይህንን መቀበል አልችልም አለችው። ምድር ያለ ዘር ታበቅል ዘንድ ሴት ያለ ወንድ ዘር ትጸንስ ትወልድ ዘንድ እንዴት ይቻላል? እኔ ደግሞ እንደምታየኝ ሁሉን ነገር ትቼ ቤተሰቦችን ትቼ ዓለሙን ትቼ በቤተ መቅደስ የምኖር ሰው ነኝ። ትዳር የመመስረት ወንድ የማግባት ዓላማውም እቅዱም የለኝም። እንዴት ልወልድ እችላለሁ አለችው። አንድም ይላሉ አባቶቻችን እናቴን ሔዋንን ያሳሳተ ሰይጣን ሊሆን ይችላል ብላ ነው ያልተቀበለችው። በማክበር በማሞካሸት በትህትና መልክ በማቆላመጥ እናቴ ሔዋንን ያሳተ ሰይጣን ሊያስተኝ ነው ብላ አልተቀበለችም። ቅዱስ ገብርኤል ግን አልተወም፣ መልእክት ነውና የዓለም ድህነት ጉዳይ ስለሆነ እንዲህ አላት። የተቀመጠችበትን ወንበር ሐና ወርቅ ሐርና ወርቅ እያስፋፋች እያስማማች ስትፈትል የነበረችበትን የወርቅ ወንበር አለምልሞ ቅጠል እንዲያወጣ አድርጎ አሳያት። እንዲህ ያለች ድንግል ማርያም አየሹ፣ ይህንን ደረቅ ወንበር ያለመለመ ቅጠል እንዲያወጣ አበባ እንዲያወጣ ያደረገ እግዚአብሔር አንቺንም ያለ ወንድ ዘር ትዳር ሳትመሰርቺ ወንድ ሳታገቢ በድንግልና ጸንሰሽ በድንግልና እንድትወልጂ ያለ ወንድ ዘር እግዚአብሔር ማድረግ ይችላል አላት። ይህም ብቻ አይደለም አለና አሁንም ሌላ ምሳሌ ነገራት። ዘመድሽ ኤልሳቤጥም እኮ ካፈጀች በኋላ በሴቶች ያለው ልማድ ከሷ ላይ ካቋረጠ በኋላ 80 ዓመት ከሆናት በኋላ ጸንሳለች። ወንድ ልጅ ከጸነሰች እነሆ 6 ወር ሆኗት። ስለዚህ ለእግዚአብሔር የሚሳነው ነገር የለም አላት ገብርኤል። እመቤታችን ድንግል ማርያም ይህንን ሲነግራት ይኩነኒ በከመ ትቤለኒ፣ እንዳልኸኝ ይሁንልኝ። በእኔ ምክንያት ጌታ ወደዚህ ምድር መጥቶ ከእኔ ተወልዶ ዓለም የሚድን ከሆነ ዓለም በሕይወት የሚኖር ከሆነ ኃጢአት የሚጠፋ ከሆነ የሰው ልጆች የሚጸድቁ ከሆነ ችግር የለውም፣ እሺ እኔ ዝግጁ ነኝ አለች። የእሷን ፈቃድ እንደሰማ ወዲያውኑ እግዚአብሔር ወልድ ከዓይነ ጥቅሻ ፈጥኖ በማህፀኗ ተዋሃደ። ከስጋዋ ስጋ ከነፍሷ ነፍስ መድኃኔ ዓለም ክርስቶስ ተዋሃደ። በማህፀኗ አደረ። መድኃኔ ዓለም ክርስቶስን ጸነሰች። የመድኃኔ ዓለም እናት የእግዚአብሔር እናት ለመባል በቃች ሆነች። ክብርና ምስጋና ለእናታችን ለድንግል ማርያም። ይህንን ያመጣሁት የኤልሳቤጥ እንዴት ልታመሰግናት ቻለች ነው። ከዚህም በኋላ ቁጥር 39 ላይ የኤልሳቤጥን ፈጥና ወደ ተራራማው አገር ወደ ዘካርያስ ቤት ወደ ኤልሳቤጥ ሄደችላል። የኤልሳቤጥን መጽነት በሰማች ጊዜ ከመላኩ ከተረዳች በኋላ ልዋል ልደር ሳትል ወዲያውኑ ወደ ጸነሰችው ወደ ኤልሳቤጥ ቤት ሄደች። ኤልሳቤጥ በስተርጅና ነው የጸነሰች። ኤልሳቤጥ አርጅታለች። ከእርጅናው ጋር ነፍሰ ጡርነት እንዴት አድርጓት ይሆን? ድካሙ እንዴት አድርጓት ይሆን? ህመሙ እንዴት አድርጓት ይሆን? ጉልበቷ እንዴት በርትቶ ይሆን ብላ የኤልሳቤጥ መጽነሷን እንደሰማች የኤልሳቤጥ መጽነሷን እንደተረዳች እመቤታችን ድንግል ማርያም ወደ ነፍሰ ጡሯ ወደ ኤልሳቤጥ ሄደች ይላል። የኤልሳቤጥን ልትረዳት
ኤልሳቤጥን ልታግዛት፣ ኤልሳቤጥን አይዞሽ ልትላት፣ ኤልሳቤጥን በነገሮች ሁሉ ልታጽናናት ድንግል ማርያም ወደ ነፍሰ ጡሯ ወደ ኤልሳቤጥ ቤት ሄደች። ወንዶች አቤት በሉ እስኪ። ነፍሰ ጡር ሚስቶቻችሁን፣ ወጣቶችም ካላችሁ ነፍሰ ጡር እናቶቻችሁን በነፍሰ ጡርነታቸው ጊዜ የሥራ ጫና ማብዛት፣ መከራ ማብዛት፣ ማንገላታት ሳይሆን መርዳት እንደሚገባ፣ መንከባከብ እንደሚገባ፣ ነፍሰ ጡር እናቶችን አይዟችሁ ማለት እንደሚገባ፣ ከጎናቸው መሆን እንደሚገባ ከእመቤታችን ከድንግል ማርያም ተማሩ። ከዚህ በላይ አስተማሪ የለም። ልትረዳት ሄደች ድንግል ማርያም። ቅድስት ኤልሳቤጥ ብዙ ጉድለት ነበረባት። በዘመኑ መካንነት የሚያስነቅፍ የሚያስጠላ ነበረ። ነቀፌታ ነበረባት። የማትወልድ ሴት የተነቀፈች ነበረች። ድንግል ማርያም ወደዚያ የሄደችው ነቀፌታዋን ልታስወግድላት ነው። ቤቷን በበረከት ልትሞላ ነው። የኤልሳቤጥ ቤት በሐዘን የተሞላ ነበር። የኤልሳቤጥ ቤት በችግር የተሞላ ነበር። ጉድለት ነበረበት። የልጅ ጦት ጉድለት ነበረበት። ከሰው በታች አድርጓት ነበረ። ከማህበራዊ ኑሮ ሁሉ እንድትገለል አድርጓት ነበረ። ስለዚህ እመቤታችን ድንግል ማርያም የኤልሳቤጥን ጉድለት ለመሙላት፣ የኤልሳቤጥን ቤት በበረከት ለመሙላት፣ የኤልሳቤጥን ለማጽናት፣ የኤልሳቤጥን ለማበርታት ወደ ኤልሳቤጥ ቤት ሄደ ይችላል። የኤልሳቤጥም ወዲያውኑ ፈጥና ለድንግል ማርያም በሯን ክፍት አድርጋ ጠበቀቻት። በሯ ክፍት ነበር ለድንግል ማርያም። በራችሁን ክፈቱ። እንደ ኤልሳቤጥ በውስጣችን ጉድለት ያለ፣ በውስጣችሁ በቤታችሁ ውስጥ ጎደሎነት ያለ ሰዎች በራችሁን ክፍት አድርጉ። የጣራው ቤት አይደለም፣ የቆርቆሮ በር አይደለም፣ የእንጨቱ በር አይደለም፣ የብረት በር አይደለም። የልባችንን በር ክፍት እናድርግ። ድንግል ማርያም በተከፈተው ልብ ገብታ ጉድለታችንን ትሞላለች ከነ ልጇ። ትውልዱ በሩን ዘጋባት። ለምስጋናዋ በሩን ዘጋ፣ ለክብሯ በሩን ዘጋ። እሷን ላለማመስገን፣ እሷን ላለማክበር፣ ውዳሴዋን ላለመናገር በሩ የተዘጋ፣ የልቡ በር የተዘጋ ሆኗል። ልበ ደንዳና ሆኗል ትውልዱ። እግዚአብሔር ከዚህ ይጠብቀን። በሯን ክፍታት ስላደረገችላት በዚያ በተከፈተው በር ገብታ ድንግል ማርያም የኤልሳቤጥን ጉድለት ሞላች። የሁላችንም ጉድለት ማምላክ ወላዲተ አምላክ ትሙላልን። በዚህ ጾም በዚህ ሱባኤ በቁጥር አናሳ የሆነ በቁጥር ትንሽ የሆነ በበረከት ሰጭነቱ፣ በክብር ሰጭነቱ፣ በዋጋ ሰጭነቱ ግን ብዙ በረከት በሚያሰጠው በዚህ ጾም ማምላክ ወላዲተ አምላክ ጎደሏችን የሚሞላበት ጾም ያደርግልን። እንባችን የሚታበስበት ጾም ያደርግልን። ደስታችን ፍቅራችን የሚሞላበት ጾም ያደርግልን። ድንግል ማርያም ሞላችላት፣ ቤቷን ባረከችላት። ከዚህም በኋላ እመቤታችን ቅድስት ድንግል ማርያም ወደ ኤልሳቤጥ ቤት የሄደችው ለሶስት ነገር ነው። ለሶስት ነገር። አንደኛ ምስክር ሁሉ ሶስት እንዲሆን ነው። እግዚአብሔርን እንደምትወልድ የጌታ እናት እንደምትሆን መልአኩ ቅዱስ ገብርኤል መስክሯል። ቅድስት ኤልሳቤጥ እንድትመሰክር፣ በኤልሳቤጥ ማኅፀን ውስጥ ያለው ጽንሱ እንዲመሰክር ነው። ሁለተኛው እንደገና ካህኑ ዘካርያስ ታሞ ስለነበረ ካህኑ ዘካርያስን ለመጠየቅ ነው የሄደችው። ሌላው የኤልሳቤጥን ጉድለት ለመሙላት ነው የሄደችው። ለዚህ ለሶስት ዓላማዎች ነው የሄደችው። ከዚህም በኋላ ይላል፣ ከዚህም በኋላ ፈጥና ሄደች ተሳለመቻት ይላል። ቁጥር 40 ላይ ኤልሳቤጥንም ተሳለመቻት። ድንግል ማርያም ወደ ኤልሳቤጥ ሄዳ ሰላምታ ሰጠቻት። ወዳጄ ዘመዴ ኤልሳቤጥ ሆይ እንዴት ነሽ? ድካሙ እንዴት አድርጎሻል? ኑሮ እንዴት አድርጎሻል? በስተርጅና ነፍሰ ጡርነት እንዴት አድርጎሻል አለቻት። አያችሁ እንዴት ነው እያለችን ነው። ሕይወታችንን ለድንግል ማርያም እንንገር። እስመ ረከብኪ ሞገሰ፣ በእግዚአብሔር ፊት ሞገስ የተሰጣት ሁሉን ማስደረግ ማስፈጸም የምትችልናት ድንግል ማርያም የጠየቀችው ጥያቄ ያቀረበችው ልመና ተሰሚነት ተቀባይነት እንኳን የእሷ የቅዱሳን እንኳን አግኝቷል፣ እያገኘ ነው።
ስለዚህ ችግራችንን ጉድለታችንን ለድንግል ማርያም ግልጽ አድርገን መንገር ይገባናል። ይህንን እየተነጋገረች ሳለ ሰላምታ እየተለዋወጡ ሳለ በኤልሳቤጥ ውስጥ ድንገት ታምር ተፈጠረ። በጣም ትልቅ የሆነ ታምር እዚያ ቤት ውስጥ ተፈጠረ። ኤልሳቤጥ ከተወለደች ጀምሮ አይታው የማታውቅ ሰምታው የማታውቅ ያልጠበቀችው ድንገተኛ ታምር ድንግል ማርያም ወደ ኤልሳቤጥ ቤት ስትገባ ድንገተኛ ታምር ተፈጠረ። ቁጥር 40 ላይ ተመልከቱ የሉቃስ ወንጌል። ይህንን እየተነጋገረች ሳለች የእመቤታችንን ድምፅ በሰማች ጊዜ እመቤታችን ድንግል ማርያም ወደ ኤልሳቤጥ ቤት በገባች ጊዜ ይላል ወንጌሉ፣ በኤልሳቤጥ ድንገት መንፈስ ቅዱስ ሞላባት። ኤልሳቤጥ በመንፈስ ተሞላች። በኤልሳቤጥ ማህፀን ያለው የ6 ወር ጽንስ በደስታ ወደ ላይ እየዘለለ እመቤታችንን ድንግል ማርያምን ማመስገን ጀመረ። ኤልሳቤጥ ትንቢት ተናገረች። ኤልሳቤጥ ራእይ ተመለከተች። የኤልሳቤጥ ቤት ሁሉ በደቂቃዎች ውስጥ በበረከት ተሞላ። ክብርና ምስጋና ለመድኃኔዓለም ለኢየሱስ። ወንጌል ነው ይሄ የእግዚአብሔር ቃል። በኤልሳቤጥ መንፈስ ቅዱስ የሞላባት በማህፀኗ ያለ ጽንስ በደስታ የዘለለላት ራእይ የተመለከተችው ትንቢት የተናገረችው ቤቷ የተባረከው ከማን ጋራ በመተነጋገረች ጊዜ ነው። ወደ ቤቷ ማን ሲገባ ነው? የማንን ሰላምታ ድምፅ በሰማች ጊዜ ነው? የእመቤታችንን። እውነቱ ይሄ ነው። የእመቤታችንን ድምፅ በሰማች ጊዜ ከድንግል ማርያም ጋር በተነጋገረች ጊዜ የድንግል ማርያምን ክብር በሰጠች ጊዜ ወደ ቤቷ በገባች ጊዜ መንፈስ ቅዱስ አደረባት። ቤቷ ተባረከ፣ ሕይወቷ ተባረከ። እንዲህ ነው ቤታችንን ስንባርክ፣ ቤታችንን ክፍት ስናደርግ ቤታችን ይባረካል፣ ሕይወታችን ይባረካል። ዓላማችን፣ ስራችን ሁሉ የተባረከ ይሆናል። የእግዚአብሔር ልጆች ቤታችን የሚባረከው በዚህ መልክ ነው። ድንግል ማርያምን ከነ ልጇ ወደ ቤቷ ስትገባ በማኅፀኗ ያለው መድኃኔዓለም ክርስቶስን ይዛ ስትገባ የኤልሳቤጥ ታሪኳ ተለወጠ። ባካችሁ ታሪካችሁ ይለወጣል። ቀኑ የጨለመባቸው ዙሪያው ገደል የሆነባቸው እንደ ሰማይ በረዶ እንደ ምድር ዘንዶ ነገሮች ሁሉ የከበዱን እግዚአብሔር ወደ ልባችን ሲገባ ወላዲተ አምላክ ወደ ቤታችን ስትገባ ታሪካችን እንዳልነበረ ይሆናል። ልባችን ለእግዚአብሔር የተከፈተ ይሆን። ልባችን ለድንግል ማርያም ብቻ የተከፈተ ይሆን። ለኛ የከበደን የሚመስለው ለመድኃኔዓለም አይከብደውም። ለኛ ያቃተን ለመድኃኔዓለም አያቀተውም። ለኛ የጨለመብን ለድንግል ማርያም ለመድኃኔዓለም ለኢየሱስ ክርስቶስ አይጨልምበትም። ታሪካችንን ሁሉ ይለውጣል። ክብርና ምስጋና ለድንግል ማርያም ልጅ ይሆን። ይለውጣል። ተለወጠ ታሪኳ። ከዚህ በኋላ ኤልሳቤጥ ወዴት ሄደች? ወዴት ነው የሄደችው? መንፈስ ቅዱስ አደረባት ብለናል። በመንፈስ ተሞላች ብለናል። በመንፈስ ከተሞላች በኋላ እየሰማችሁ ነው። በመንፈስ ከተሞላች በኋላ መንፈስ ቅዱስ ካደረባት በኋላ ኤልሳቤጥ ወዴት ነው የሄደችው? ምንድን ነው የሰራችው? መንፈስ ቅዱስ ያደረበት ሰው ምንድን ነው የሚሰራው? መንፈስ ቅዱስ ያደረበት ሰው ምንድን ነው የሚያደርገው? ሊጥ ለማቡካት፣ እንጀራ ለመጋገር፣ እንጨት ለመልቀም ወይም ደግሞ ወደ ወፍጮ ቤት ወጥ ለመስራት ሄደች አይልም። እዚሁ ምዕራፍ ላይ መንፈስ ቅዱስ ካደረባት በኋላ በመንፈስ ከተሞላች በኋላ ከመቀመጫው አፈፍ ብላ በመነሳት ቀጥ ብላ ቆማ በታላቅ ድምፅ ወላዲተ አምላክ ድንግል ማርያምን ነው ማመስገን የጀመረች ይላል። ኧረ ክብርና ምስጋና ለእናታችን ለድንግል ማርያም። ቁጥር 40 ጀምራችሁ ተመልከቱት። 42 ላይ መንፈስ ቅዱስ እንደወረደላት በመንፈስ እንደተሞላች ድምጿን ከፍ አድርጋ ነው የሚለው። በታላቅ ድምፅ ጮኻ ኮኖ የ80 ዓመት አዛውንት ያቺ ደካማ በምርኩዝ የምትሄድ ሰዎች እጇን ይዘው የሚያነሷት፣ ሰዎች ወገቧን ይዘው የሚያስቀምጧት፣ ሰዎች የሚያጎርሷት የሚያበሏት የደከመች በጣም ትልቅ አዛውንት
ከመቀመጫዋ ለመነሳት እንኳን የሚያቀታት አዛውንት የድንግል ማርያምን ድምፅ ስትሰማ ግን እንደ 30 ዓመት እንደ 15 ዓመት ወጣት ልጃገረድ ከመቀመጫዋ ተነስታ ድንግል ማርያምን በደስታ መሰገነች። ክብርና ምስጋና ለእናታችን ለድንግል ማርያም ይሁን። አመሰገነቻት ይላል፣ አከበረቻት። እንዲህ አለች፣ ጌታዬ እናት ሆይ አንቺ የተባረክሽ ነሽ። አንቺ የማኅፀንሽ ፍሬም ኢየሱስ ክርስቶስ ብሩክ ነው። መርገመ ሥጋ መርገመ ነፍስ የሌለብሽ ልጅሽ ኢየሱስ ክርስቶስም በረከተ ሥጋ በረከተ ነፍስን የሚሰጥ መርገመ ሥጋ መርገመ ነፍስን የሚያጠፋ የጌታዬ እናት ሆይ ከጌታ የተነገረላት ያመነች አንቺ ብፅዕት ነሽ፣ አንቺ ቅድስት ነሽ እያለች እመቤታችን ቅድስት ድንግል ማርያምን አመሰገነቻት። እመቤታችን ቅድስት ድንግል ማርያምን አከበረቻት ይላል። ከዚህ የምንማረው ትምህርት አለ። ትምህርት ሁለት ላይ አከበረቻት፣ አመሰገነቻት ነው የሚለው። ምን ስላደረባት? ምን ስላደረባት? በእሷ ላይ በምን ስለተሞላች? በምን ስለተሞላች? በመንፈስ ቅዱስ። በመንፈስ ቅዱስ ስለተሞላች አመሰገነቻት። እንዲህ ነው መንፈስ ቅዱስ ያደረበት ሰው ድንግል ማርያምን ያመሰግናል። መንፈስ ቅዱስ ያደረበት ሰው ድንግል ማርያምን ይወዳል። ቅዳሴዋን፣ ውዳሴዋን፣ ምስጋናዋን፣ ክብሯን ይናገራል። በመንፈስ የተሞላ መንፈስ ያደረበት መንፈስ የወረደለት በመንፈስ የሚመራ በመንፈስ የተቃኘ ሰው ከስጋዊ ሐሳብና ጥበብ የወጣ ሰው ወላዲተ አምላክ ድንግል ማርያምን የሚገባትን ክብር ይሰጣል። ቅድስት ነሽ፣ ብፅዕት ነሽ እያለ ራሱን አዋርዶ ድንግል ማርያምን ከፍ ከፍ ያደርጋታል። አባቶቻችን ሊቃውንት ከዚህ ተነስተው ነው የእመቤታችንን ቅዳሴዋን ውዳሴዋን የተናገሩት። በልተውና ጠጥተው ሆዳቸውን ሞልተው ብስናት ብስናት እያገሱ አይደለም። በጾምና በጸሎት በመንፈስ ቅዱስ ተቃይተው በመንፈስ ቅዱስ ተሞልተው ነው ይህንን መልካም ሥራ የሰሩ። መንፈስ ቅዱስ ስላደረባት ድንግል ማርያምን አመሰገነች፣ ድንግል ማርያምን አከበረች ይላል። ታዲያ እነሱ ጋር ያደረው ምን አይነት መንፈስ ነው? እንዲሁ ግርም ይለኛል። አሁን መንፈስ ቅዱስ ያደረባት ድንግል ማርያምን ካከበረቻት ካመሰገነቻት እነሱ ጋር ያለው የትኛው መንፈስ ነው? አንዳንድ ሰዎች በዚህ ባለም ስሰማ መንፈስ ቅዱስ በእኛ ላይ ያድሯል፣ መንፈስ ወርዶልናል። እንዲሁም በየደቂቃው በየሰዓቱ ነው የሚወርደው። ልክ እንደ ሳይክል ጎማ በየደቂቃው የሚሞላ መንፈስ አለ። እንደገና ይተነፍሳል፣ ተመልሶ ደግሞ የሚሞላ መንፈስ በእኛ ላይ ወርዷል። ትንቢት እንናገራለን፣ ራእይ እንመለከታለን፣ ህልም እንፈታለን። በቋንቋ ሁሉ የምንናገረው በመንፈስ ነው። መንፈስ ቅዱስ በእኛ ላይ አድሯል ይላሉ። ነገር ግን ድንግል ማርያምን አያመሰግኑም፣ ድንግል ማርያምን አያከብሩም፣ ድንግል ማርያምን አይወዱም። አባታችን ሆይ ብለው ከጸልዩ በኋላ እመቤታችን ድንግል ማርያም የሚለውን አያመሰግኑም። እንዲህ የኤልሳቤጥ መንፈስ ቅዱስ ያደረባቸው ሰዎች ድንግል ማርያምን እንዳመሰገኑ መጽሐፍ ቅዱሱ ይናገራል። ታዲያ እነሱ ጋር ያደረው መንፈስ ቅዱስ ከሆነ ለምንድን ነው የማያመሰግኑ? እንዲያውም በተቃራኒው በማመስገን ፋንታ ሲሰድቧት፣ ሲነቅፏት፣ ዝቅ ዝቅ ሲያደርጓት ነው የምንሰማው። መንፈስ ቅዱስ ካደረባቸው ለምን አላመሰገኑ? የትኛው መንፈስ ነው ያደረው? ይሳደባሉ፣ የጌታን እናት ይሰድባሉ፣ የጌታን እናት ያዋርዳሉ፣ የጌታን እናት ዝቅ ዝቅ ያደርጋሉ። ለምን ይሆን? ለምን? ወደው አይደለም፣ ወደው አይደለም። መጽሐፍ ቅዱስ እንዲህ ይላል። ከመጽሐፍ ቅዱስ ጋር ብቻ ነው ቋንቋዬ። ከመጽሐፍ ቅዱስ ውጭ አንድም ቃል አልናገርም። እናቱ መጽሐፍ ቅዱስ የተናገረውን ግን ልንናገር ግዴታ አለብን። ባንናገር ይህንን ኃይለ ቃል የተናገረችው ቅድስት ኤልሳቤጥ ናት። ቃሉ የአምላካችን የእግዚአብሔር ቃል ነው። ይህንን ቅዱስ ቃል የዘገበልን ቁጥሩ ከ72 አርድእት የሆነው ወንጌላዊ ቅዱስ ሉቃስ ነው። ይህ ቃል የተነገረው የምስጋና የቀረበላት ቅድስት ነሽ የተባለች ብፅዕት ነሽ የተባለችው የጌታ እናት የመድኃኔዓለም እናት ድንግል ማርያም ናት።
የምንማማረው ስለ ድንግል ማርያም ነው። የምንነጋገረው ስለ ድንግል ማርያም ነው። የትምህርታችን ርዕስ አንቺ ከሴቶች መካከል ተለይተሽ ማርያም ሆይ የተባረክሽ ነሽ የሚል ነው። የትምህርቱ መንፈሳዊ ዓላማ የእመቤታችን የድንግል ማርያም ምስጋናዋ፣ ቅዳሴዋ፣ ውዳሴዋ ሁሉ መነሻውም መድረሻውም መጽሐፍ ቅዱሳዊ መሆኑን፣ ወንጌል መሆኑን፣ የእግዚአብሔር ቃል መሆኑን አስረግጦ መናገር ነው። ሌሎች የትውፊት መጻሕፍትን አዋልድ መጻሕፍትን አንቀበልም አንሰማም የሚሉ ሲላሉ፣ ለዚያ ሁሉ መነሻው ግን እናቱ ወንጌል እንደሆነ የእመቤታችንን ምስጋና መጽሐፍ ቅዱሱን የእግዚአብሔርን ሐሳብ መሰረት አድርገን እያመሰገን እንደሆነ ጸሐፊያኑም ቢሆኑ አመስጋኞችም ቢሆኑ ይህንን መሰረት አድርገው እንደሆነ አስረግጦ መናገር ነው። ሁለተኛው እንደ አባቶቻችን አክብረናት እንድንከብር፣ ባርከናት እንድንባረክ ማስተማር ነው። እግዚአብሔር ከሁላችን ጋር ይሁን። አንቺ ከሴቶች ተለይተሽ የተባረክሽ ነሽ። አዎ አባቶቻችን ድንግል ማርያምን አመስግነዋታል። ነቢያት በትንቢታቸው፣ ሐዋርያት በስብከታቸው ድንግል ማርያምን አመስግነዋል። ስለ እርሷ ድንቅ ድንቅ ነገርን ተናግረዋል። ይህም ብቻ አይደለም። ሊቃውንት አባቶቻችን በድርሳናቸው፣ በገድላቸው፣ በታምራታቸው፣ በሰዓታቱ፣ በማህሌቱ፣ በቅዳሴው፣ በውዳሴው ሁሉ ድንግል ማርያምን አመስግነዋታል። ድንግል ማርያምን አክብረዋታል። ስለ እሷ ጽፈዋል፣ ተናግረዋል። ያከበሯት ከብረዋል፣ የቀደሷት ተቀድሰዋል። ምድራዊ ኑሯቸው፣ ዘላለማዊ ሕይወታቸው ሁሉ ተባርኮላቸዋል። ከዚህም የተነሳ እኛም እነሱን አብነት አድርገን በግዕዙ አቡነ ዘበሰማያት ብለን በሰላመ ቅዱስ ገብርኤል መልአክ በማለት አባታችን ሆይ ብለን እመቤታችን ድንግል ማርያም በማለት እናመሰግናለን። የእሷን በረከት የእሷን ክብር ለማግኘት እኛም እናከብራታለን። ክብርና ምስጋና ለእናታችን ለድንግል ማርያም ይሁን። ይህንን ቃል ያመሰገነቻት አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ አለቻት። በመግቢያችን ላይ እንደተናገርነው ቅድስት ኤልሳቤጥ ናት። ኤልሳቤጥ ማን ናት? ኤልሳቤጥ የእመቤታችን የአክስቷ የሶፊያ ልጅ ናት። ኤልሳቤጥ የሊቀ ካህኑ የዘካርያስ ባልተቤት ናት። ኤልሳቤጥ በኤልያስ መንፈስና ኃይል ይሄዳል ተብሎ የተነገረለት የመጥምቀ መለኮት የቅዱስ ዮሐንስ እናት ናት። ይህም ብቻ አይደለም። ኤልሳቤጥ ከባለቤቷ ጋራ ከዘካርያስ ጋራ ሁለቱም ተራ ሰዎች ሳይሆኑ ተርታ ሰዎች ሳይሆኑ ጻድቃን ናቸው። ሉቃስ 1:6 ሁለቱም ጻድቃን ነበሩ ይላል። እርሷ ናት ያመሰገነቻት። እርሷ ናት ብጽዕት ያለቻት። እሷ ናት የጌታዬ እናት፣ የጌታዬ እናት፣ እኔ ያንቺ ገረድ፣ እኔ ያንቺ አገልጋይ ወደ አንቺ መምጣት ሲገባኝ እንዴት ወደ እኔ ትመጫለሽ ብላ ራሷን ዝቅ አድርጋ ድንግል ማርያምን ያከበረቻት እሷ ናት። ለመሆኑ ድንግል ማርያምን እንዴት አከበረች? ልታመሰግናት የቻለችው እንዴት ነው? ያነሳሳት ነገርስ ምክንያቱ ምን ነበር? በምን ምክንያት ነበረ? በምን ምክንያት ነበር? ማን ነው አመስግኝ ብሎ ያዘዛት? ማን ነው ድንግል ማርያምን አክብሪ ብሎ ያዘዛት? አንዳንድ ጊዜ መጽሐፍ ቅዱሱን ስናየው ስናመሰግን ማን አዝዞን ነው፣ በማን ትእዛዝ መሰረት ነው የሚለው ጥያቄ መልስ እንድናገኝ ያደርገናል። መልሱ የሉቃስ ወንጌል ምዕራፍ 1 ከቁጥር 31 ወይም 36 ጀምሮ ታሪኩን እናገኘዋለን። ቅድስት ኤልሳቤጥ ድንግል ማርያምን እንዴት ልታመሰግናት እንደቻለች በዚህ ኃይለ ቃል ላይ ከቁጥር 31 ጀምሮ እንዲህ ይላል። ታላቁና ገናናው መልአክ ቅዱስ ገብርኤል
ወደ እመቤታችን በተላከ ጊዜ የምስራችን ለመንገር ሲላክ እንዲህ አላት፣ ጸጋን የሞላብሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ፣ በእግዚአብሔር ፊት ባለሟላትን አግኝተሻልና ደስ ይበልሽ ካላት በኋላ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። ቁጥር 36 ላይ ይህንን ሲናገራት ድንግል ማርያም መቀበል አልፈለገችም። እንዴት ትጸንሻለሽ ይለኛል? ገብርኤል ሆይ እኔ እኮ ይህንን መቀበል አልችልም አለችው። ምድር ያለ ዘር ታበቅል ዘንድ ሴት ያለ ወንድ ዘር ትጸንስ ትወልድ ዘንድ እንዴት ይቻላል? እኔ ደግሞ እንደምታየኝ ሁሉን ነገር ትቼ ቤተሰቦችን ትቼ ዓለሙን ትቼ በቤተ መቅደስ የምኖር ሰው ነኝ። ትዳር የመመስረት ወንድ የማግባት ዓላማውም እቅዱም የለኝም። እንዴት ልወልድ እችላለሁ አለችው። አንድም ይላሉ አባቶቻችን እናቴን ሔዋንን ያሳሳተ ሰይጣን ሊሆን ይችላል ብላ ነው ያልተቀበለችው። በማክበር በማሞካሸት በትህትና መልክ በማቆላመጥ እናቴ ሔዋንን ያሳተ ሰይጣን ሊያስተኝ ነው ብላ አልተቀበለችም። ቅዱስ ገብርኤል ግን አልተወም፣ መልእክት ነውና የዓለም ድህነት ጉዳይ ስለሆነ እንዲህ አላት። የተቀመጠችበትን ወንበር ሐርና ወርቅ እያስፋፋች እያስማማች ስትፈትል የነበረችበትን የወርቅ ወንበር አለምልሞ ቅጠል እንዲያወጣ አድርጎ አሳያት። እንዲህ ያለች ድንግል ማርያም አየሹ፣ ይህንን ደረቅ ወንበር ያለመለመ ቅጠል እንዲያወጣ አበባ እንዲያወጣ ያደረገ እግዚአብሔር አንቺንም ያለ ወንድ ዘር ትዳር ሳትመሰርቺ ወንድ ሳታገቢ በድንግልና ጸንሰሽ በድንግልና እንድትወልጂ ያለ ወንድ ዘር እግዚአብሔር ማድረግ ይችላል አላት። ይህም ብቻ አይደለም አለና አሁንም ሌላ ምሳሌ ነገራት። ዘመድሽ ኤልሳቤጥም እኮ ካረጀች ካፈጀች በኋላ በሴቶች ያለው ልማድ ከሷ ላይ ካቋረጠ በኋላ 80 ዓመት ከሆናት በኋላ ጸንሳለች። ወንድ ልጅ ከጸነሰች እነሆ 6 ወር ሆኗት። ስለዚህ ለእግዚአብሔር የሚሳነው ነገር የለም አላት ገብርኤል። እመቤታችን ድንግል ማርያም ይህንን ሲነግራት ይኩነኒ በከመ ትቤለኒ፣ እንዳልኸኝ ይሁንልኝ። በእኔ ምክንያት ጌታ ወደዚህ ምድር መጥቶ ከእኔ ተወልዶ ዓለም የሚድን ከሆነ ዓለም በሕይወት የሚኖር ከሆነ ኃጢአት የሚጠፋ ከሆነ የሰው ልጆች የሚጸድቁ ከሆነ ችግር የለውም፣ እሺ እኔ ዝግጁ ነኝ አለች። የእሷን ፈቃድ እንደሰማ ወዲያውኑ እግዚአብሔር ወልድ ከዓይነ ጥቅሻ ፈጥኖ በማህፀኗ ተዋሃደ። ከስጋዋ ስጋ ከነፍሷ ነፍስ መድኃኔ ዓለም ክርስቶስ ተዋሃደ። በማህፀኗ አደረ። መድኃኔ ዓለም ክርስቶስን ጸነሰች። የመድኃኔ ዓለም እናት የእግዚአብሔር እናት ለመባል በቃች ሆነች። ክብርና ምስጋና ለእናታችን ለድንግል ማርያም። ይህንን ያመጣሁት የኤልሳቤጥ እንዴት ልታመሰግናት ቻለች ነው። ከዚህም በኋላ ቁጥር 39 ላይ ኤልሳቤጥም ፈጥና ወደ ተራራማው አገር ወደ ዘካርያስ ቤት ወደ ኤልሳቤጥ ሄደች ይላል። የኤልሳቤጥን መጽነት በሰማች ጊዜ ከመላኩ ከተረዳች በኋላ ልዋል ልደር ሳትል ወዲያውኑ ወደ ጸነሰችው ወደ ኤልሳቤጥ ቤት ሄደች። ኤልሳቤጥ በስተርጅና ነው የጸነሰች። ኤልሳቤጥ አርጅታለች። ከእርጅናው ጋር ነፍሰ ጡርነት እንዴት አድርጓት ይሆን? ድካሙ እንዴት አድርጓት ይሆን? ህመሙ እንዴት አድርጓት ይሆን? ጉልበቷ እንዴት በርትቶ ይሆን ብላ ኤልሳቤጥ መጽነሷን እንደሰማች ኤልሳቤጥ መጽነሷን እንደተረዳች እመቤታችን ድንግል ማርያም ወደ ነፍሰ ጡሯ ወደ ኤልሳቤጥ ሄደች ይላል። ኤልሳቤጥን ልትረዳት፣ ኤልሳቤጥን ልታግዛት፣ ኤልሳቤጥን አዝኖሽ አይዞሽ ልትላት፣ ኤልሳቤጥን በነገሮች ሁሉ ልታጽናናት ድንግል ማርያም ወደ ነፍሰ ጡሯ ወደ ኤልሳቤጥ ቤት ሄደች። ወንዶች አቤት በሉ እስኪ። ነፍሰ ጡር ሚስቶቻችሁን፣ ወጣቶችም ካላችሁ ነፍሰ ጡር እናቶቻችሁን በነፍሰ ጡርነታቸው ጊዜ የሥራ ጫና ማብዛት፣
መከራ ማብዛት ማንገላታት ሳይሆን መርዳት እንደሚገባ መንከባከብ እንደሚገባ ነፍሰ ጡር እናቶችን አይዟችሁ ማለት እንደሚገባ ከጎናቸው መሆን እንደሚገባ ከእመቤታችን ከድንግል ማርያም ተማሩ። ከዚህ በላይ አስተማሪ የለም። ልትረዳት ሄደች ድንግል ማርያም። ቅድስት ኤልሳቤጥ ብዙ ጉድለት ነበረባት። በዘመኑ መካንነት የሚያስነቅፍ የሚያስጠላ ነበረ። ነቀፌታ ነበረባት። የማትወልድ ሴት የተነቀፈች ነበረች። ድንግል ማርያም ወደዚያ የሄደችው ነቀፌታዋን ልታስወግድላት ነው። ቤቷን በበረከት ልትሞላ ነው። የኤልሳቤጥ ቤት በሐዘን የተሞላ ነበር። የኤልሳቤጥ ቤት በችግር የተሞላ ነበር። ጉድለት ነበረበት። የልጅ ጦት ጉድለት ነበረበት። ከሰው በታች አድርጓት ነበረ። ከማህበራዊ ኑሮ ሁሉ እንድትገለል አድርጓት ነበረ። ስለዚህ እመቤታችን ድንግል ማርያም የኤልሳቤጥን ጉድለት ለመሙላት፣ የኤልሳቤጥን ቤት በበረከት ለመሙላት፣ የኤልሳቤጥን ለማጽናት፣ የኤልሳቤጥን ለማበርታት ወደ ኤልሳቤጥ ቤት ሄደ ይችላል። የኤልሳቤጥም ወዲያውኑ ፈጥና ለድንግል ማርያም በሯን ክፍት አድርጋ ጠበቀቻት። በሯ ክፍት ነበር ለድንግል ማርያም። በራችሁን ክፈቱ። እንደ ኤልሳቤጥ በውስጣችን ጉድለት ያለ፣ በውስጣችሁ በቤታችሁ ውስጥ ጎደሎነት ያለ ሰዎች በራችሁን ክፍት አድርጉ። የጣራው ቤት አይደለም፣ የቆርቆሮ በር አይደለም፣ የእንጨቱ በር አይደለም፣ የብረት በር አይደለም። የልባችንን በር ክፍት እናድርግ። ድንግል ማርያም በተከፈተው ልብ ገብታ ጉድለታችንን ትሞላለች ከነ ልጇ። ትውልዱ በሩን ዘጋባት። ለምስጋናዋ በሩን ዘጋ፣ ለክብሯ በሩን ዘጋ። እሷን ላለማመስገን፣ እሷን ላለማክበር፣ ውዳሴዋን ላለመናገር በሩ የተዘጋ፣ የልቡ በር የተዘጋ ሆኗል። ልበ ደንዳና ሆኗል ትውልዱ። እግዚአብሔር ከዚህ ይጠብቀን። በሯን ክፍታት ስላደረገችላት በዚያ በተከፈተው በር ገብታ ድንግል ማርያም የኤልሳቤጥን ጉድለት ሞላች። የሁላችንም ጉድለት ማምላክ ወላዲተ አምላክ ትሙላልን። በዚህ ጾም በዚህ ሱባኤ በቁጥር አናሳ የሆነ በቁጥር ትንሽ የሆነ በበረከት ሰጭነቱ በክብር ሰጭነቱ በዋጋ ሰጭነቱ ግን ብዙ በረከት በሚያሰጠው በዚህ ጾም ማምላክ ወላዲተ አምላክ ጎደሏችን የሚሞላበት ጾም ያድርግልን። እንባችን የሚታበስበት ጾም ያድርግልን። ደስታችን ፍቅራችን የሚሞላበት ጾም ያድርግልን። ድንግል ማርያም ሞላችላት፣ ቤቷን ባረከችላት። ከዚህም በኋላ እመቤታችን ቅድስት ድንግል ማርያም ወደ ኤልሳቤጥ ቤት የሄደችው ለሶስት ነገር ነው። ለሶስት ነገር። አንደኛ ምስክር ሁሉ ሶስት እንዲሆን ነው። እግዚአብሔርን እንደምትወልድ የጌታ እናት እንደምትሆን መልአኩ ቅዱስ ገብርኤል መስክሯል። ቅድስት ኤልሳቤጥ እንድትመሰክር በኤልሳቤጥ ማኅፀን ውስጥ ያለው ጽንሱ እንዲመሰክር ነው። ሁለተኛው እንደገና ካህኑ ዘካርያስ ታሞ ስለነበረ ካህኑ ዘካርያስን ለመጠየቅ ነው የሄደችው። ሌላው የኤልሳቤጥን ጉድለት ለመሙላት ነው የሄደችው። ለዚህ ለሶስት ዓላማዎች ነው የሄደችው። ከዚህም በኋላ ይላል ከዚህም በኋላ ፈጥና ሄደች ተሳለመቻት ይላል ቁጥር 40 ላይ ኤልሳቤጥንም ተሳለመቻት። ድንግል ማርያም ወደ ኤልሳቤጥ ሄዳ ሰላምታ ሰጠቻት። ወዳጄ ዘመዴ ኤልሳቤጥ ሆይ እንዴት ነሽ? ድካሙ እንዴት አድርጎሻል? ኑሮ እንዴት አድርጎሻል? በስተርጅና ነፍሰ ጡርነት እንዴት አድርጎሻል አለቻት። አያችሁ እንዴት ነው እያለችን ነው። ሕይወታችንን ለድንግል ማርያም እንንገር። እስመ ረከብኪ ሞገሰ፣ በእግዚአብሔር ፊት ሞገስ የተሰጣት ሁሉን ማስደረግ ማስፈጸም የምትችልናት ድንግል ማርያም የጠየቀችው ጥያቄ ያቀረበችው ልመና ተሰሚነት ተቀባይነት እንኳን የእሷ የቅዱሳን እንኳን አግኝቷል እያገኘ ነው። ስለዚህ ችግራችንን ጉድለታችንን ለድንግል ማርያም ግልጽ አድርገን መንገር ይገባናል። ይህንን እየተነጋገረች ሳለ ሰላምታ እየተለዋወጡ ሳለ በኤልሳቤጥ ውስጥ ድንገት ታምር ተፈጠረ። በጣም ትልቅ የሆነ ታምር እዚያ ቤት ውስጥ ተፈጠረ። ኤልሳቤጥ ከተወለደች ጀምሮ አይታው የማታውቅ ሰምታው የማታውቅ ያልጠበቀችው ድንገተኛ ታምር ድንግል ማርያም ወደ ኤልሳቤጥ ቤት ስትገባ ድንገተኛ ታምር ተፈጠረ።
ቁጥር 40 ላይ ተመልከቱ። የሉቃስ ወንጌል ይህንን እየተነጋገረች ሳለች የእመቤታችንን ድምፅ በሰማች ጊዜ እመቤታችን ድንግል ማርያም ወደ ኤልሳቤጥ ቤት በገባች ጊዜ ይላል ወንጌሉ፣ በኤልሳቤጥ ድንገት መንፈስ ቅዱስ ሞላባት። ኤልሳቤጥ በመንፈስ ተሞላች። በኤልሳቤጥ ማኅፀን ያለው የ6 ወር ጽንስ በደስታ ወደ ላይ እየዘለለ እመቤታችንን ድንግል ማርያምን ማመስገን ጀመረ። ኤልሳቤጥ ትንቢት ተናገረች። ኤልሳቤጥ ራእይ ተመለከተች። የኤልሳቤጥ ቤት ሁሉ በደቂቃዎች ውስጥ በበረከት ተሞላ። ክብርና ምስጋና ለመድኃኔዓለም ለኢየሱስ። ወንጌል ነው ይሄ፣ የእግዚአብሔር ቃል። በኤልሳቤጥ መንፈስ ቅዱስ የሞላባት፣ በማኅፀኗ ያለ ጽንስ በደስታ የዘለለላት፣ ራእይ የተመለከተችው፣ ትንቢት የተናገረችው፣ ቤቷ የተባረከው ከማን ጋራ በመተነጋገረች ጊዜ ነው? ወደ ቤቷ ማን ሲገባ ነው? የማንን ሰላምታ ድምፅ በሰማች ጊዜ ነው? የእመቤታችንን። እውነቱ ይሄ ነው። የእመቤታችንን ድምፅ በሰማች ጊዜ፣ ከድንግል ማርያም ጋር በተነጋገረች ጊዜ፣ የድንግል ማርያምን ክብር በሰጠች ጊዜ፣ ወደ ቤቷ በገባች ጊዜ መንፈስ ቅዱስ አደረባት። ቤቷ ተባረከ፣ ሕይወቷ ተባረከ። እንዲህ ነው ቤታችንን ስንባርክ፣ ቤታችንን ክፍት ስናደርግ ቤታችን ይባረካል፣ ሕይወታችን ይባረካል። ዓላማችን፣ ስራችን ሁሉ የተባረከ ይሆናል። የእግዚአብሔር ልጆች ቤታችን የሚባረከው በዚህ መልክ ነው። ድንግል ማርያምን ከነ ልጇ ወደ ቤቷ ስትገባ በማኅፀኗ ያለው መድኃኔዓለም ክርስቶስን ይዛ ስትገባ የኤልሳቤጥ ታሪኳ ተለወጠ። ባካችሁ ታሪኳችሁ ይለወጣል። ቀኑ የጨለመባቸው፣ ዙሪያው ገደል የሆነባቸው፣ እንደ ሰማይ በረዶ እንደ ምድር ዘንዶ ነገሮች ሁሉ የከበዱን እግዚአብሔር ወደ ልባችን ሲገባ፣ ወላዲተ አምላክ ወደ ቤታችን ስትገባ ታሪካችን እንዳልነበረ ይሆናል። ልባችን ለእግዚአብሔር የተከፈተ ይሆን። ልባችን ለድንግል ማርያም ብቻ የተከፈተ ይሆን። ለእኛ የከበደን የሚመስለው ለመድኃኔዓለም አይከብደውም። ለእኛ ያቃተን ለመድኃኔዓለም አያቅተውም። ለእኛ የጨለመብን ለድንግል ማርያም ለመድኃኔዓለም ለኢየሱስ ክርስቶስ አይጨልምበትም። ታሪካችንን ሁሉ ይለውጣል። ክብርና ምስጋና ለድንግል ማርያም ልጅ ይሆን። ይለውጣል። ተለወጠ ታሪኳ። ከዚህ በኋላ ኤልሳቤጥ ወዴት ሄደች? ወዴት ነው የሄደችው? መንፈስ ቅዱስ አደረባት ብለናል። በመንፈስ ተሞላች ብለናል። በመንፈስ ከተሞላች በኋላ እየሰማችሁ ነው። በመንፈስ ከተሞላች በኋላ መንፈስ ቅዱስ ካደረባት በኋላ ኤልሳቤጥ ወዴት ነው የሄደችው? ምንድን ነው የሰራችው? መንፈስ ቅዱስ ያደረበት ሰው ምንድን ነው የሚሰራው? መንፈስ ቅዱስ ያደረበት ሰው ምንድን ነው የሚያደርገው? ሊጥ ለማቡካት፣ እንጀራ ለመጋገር፣ እንጨት ለመልቀም ወይም ደግሞ ወደ ወፍጮ ቤት ወጥ ለመስራት ሄደች አይልም። እዚሁ ምዕራፍ ላይ መንፈስ ቅዱስ ካደረባት በኋላ በመንፈስ ከተሞላች በኋላ ከመቀመጫው አፈፍ ብላ በመነሳት ቀጥ ብላ ቆማ በታላቅ ድምፅ ወላዲተ አምላክ ድንግል ማርያምን ነው ማመስገን የጀመረች ይችላል። እረ ክብርና ምስጋና ለእናታችን ለድንግል ማርያም። ቁጥር 40 ጀምራችሁ ተመልከቱት። 42 ላይ መንፈስ ቅዱስ እንደወረደላት በመንፈስ እንደተሞላች ድምጿን ከፍ አድርጋ ነው የሚለው። በታላቅ ድምፅ ጮኻ እኮ ነው የ80 ዓመት አዛውንት ያቺ ደካማ በምርኩዝ የምትሄድ ሰዎች እጇን ይዘው የሚያኖሷት፣ ሰዎች ወገቧን ይዘው የሚያስቀምጧት፣ ሰዎች የሚያጎርሷት የሚያበሏት የደከመች በጣም ትልቅ አዛውንት ከመቀመጫዋ ለመነሳት እንኳን የሚያቀታት አዛውንት የድንግል ማርያምን ድምፅ ስትሰማ ግን እንደ 30 ዓመት እንደ 15 ዓመት ወጣት ልጃገረድ ከመቀመጫዋ ተነስታ ድንግል ማርያምን በደስታ መሰገነች። ክብርና ምስጋና ለእናታችን ለድንግል ማርያም ይሁን። አመሰገነቻት ይላል፣ አከበረቻት። እንዲህ አለች፣ ጌታዬ እናት ሆይ አንቺ የተባረክሽ ነሽ፣
አንቺ የማኅፀንሽ ፍሬም ኢየሱስ ክርስቶስ ብሩክ ነው። መርገመ ሥጋ መርገመ ነፍስ የሌለብሽ ልጅሽ ኢየሱስ ክርስቶስም በረከተ ሥጋ በረከተ ነፍስን የሚሰጥ መርገመ ሥጋ መርገመ ነፍስን የሚያጠፋ የጌታዬ እናት ሆይ ከጌታ የተነገረላት ያመነች አንቺ ብፅዕት ነሽ፣ አንቺ ቅድስት ነሽ እያለች እመቤታችን ቅድስት ድንግል ማርያምን አመሰገነቻት። እመቤታችን ቅድስት ድንግል ማርያምን አከበረቻት ይላል። ከዚህ የምንማረው ትምህርት አለ። ትምህርት ሁለት ላይ አከበረቻት፣ አመሰገነቻት ነው የሚለው። ምን ስላደረባት? ምን ስላደረባት? በእሷ ላይ በምን ስለተሞላች? በምን ስለተሞላች? በመንፈስ ቅዱስ። በመንፈስ ቅዱስ ስለተሞላች አመሰገነቻት። እንዲህ ነው መንፈስ ቅዱስ ያደረበት ሰው ድንግል ማርያምን ያመሰግናል። መንፈስ ቅዱስ ያደረበት ሰው ድንግል ማርያምን ይወዳል። ቅዳሴዋን፣ ውዳሴዋን፣ ምስጋናዋን፣ ክብሯን ይናገራል። በመንፈስ የተሞላ መንፈስ ያደረበት መንፈስ የወረደለት በመንፈስ የሚመራ በመንፈስ የተቃኘ ሰው ከስጋዊ ሐሳብና ጥበብ የወጣ ሰው ወላዲተ አምላክ ድንግል ማርያምን የሚገባትን ክብር ይሰጣል። ቅድስት ነሽ፣ ብፅዕት ነሽ እያለ ራሱን አዋርዶ ድንግል ማርያምን ከፍ ከፍ ያደርጋታል። አባቶቻችን ሊቃውንት ከዚህ ተነስተው ነው የእመቤታችንን ቅዳሴዋን ውዳሴዋን የተናገሩት። በልተውና ጠጥተው ሆዳቸውን ሞልተው ብስናት ብስናት እያገሱ አይደለም። በጾምና በጸሎት በመንፈስ ቅዱስ ተቃይተው በመንፈስ ቅዱስ ተሞልተው ነው ይህንን መልካም ሥራ የሰሩ። መንፈስ ቅዱስ ስላደረባት ድንግል ማርያምን አመሰገነች፣ ድንግል ማርያምን አከበረች ይላል። ታዲያ እነሱ ጋር ያደረው ምን አይነት መንፈስ ነው? እንዲሁ ግርም ይለኛል። አሁን መንፈስ ቅዱስ ያደረባት ድንግል ማርያምን ካከበረቻት ካመሰገነቻት እነሱ ጋር ያለው የትኛው መንፈስ ነው? አንዳንድ ሰዎች በዚህ ባለም ስሰማ መንፈስ ቅዱስ በእኛ ላይ ያድሯል፣ መንፈስ ወርዶልናል። እንዲያውም በየደቂቃው በየሰዓቱ ነው የሚወርደው። ልክ እንደ ሳይክል ጎማ በየደቂቃው የሚሞላ መንፈስ አለ። እንደገና ይተነፍሳል፣ ተመልሶ ደግሞ የሚሞላ መንፈስ በእኛ ላይ ወርዷል። ትንቢት እንናገራለን፣ ራእይ እንመለከታለን፣ ህልም እንፈታለን። በቋንቋ ሁሉ የምንናገረው በመንፈስ ነው። መንፈስ ቅዱስ በእኛ ላይ አድሯል ይላሉ። ነገር ግን ድንግል ማርያምን አያመሰግኑም፣ ድንግል ማርያምን አያከብሩም፣ ድንግል ማርያምን አይወዱም። አባታችን ሆይ ብለው ከጸልዩ በኋላ እመቤታችን ድንግል ማርያም የሚለውን አያመሰግኑም። እንዲህ የኤልሳቤጥ መንፈስ ቅዱስ ያደረባቸው ሰዎች ድንግል ማርያምን እንዳመሰገኑ መጽሐፍ ቅዱሱ ይናገራል። ታዲያ እነሱ ጋር ያደረው መንፈስ ቅዱስ ከሆነ ለምንድን ነው የማያመሰግኑ? እንዲያውም በተቃራኒው በማመስገን ፋንታ ሲሰድቧት፣ ሲነቅፏት፣ ዝቅ ዝቅ ሲያደርጓት ነው የምንሰማው። መንፈስ ቅዱስ ካደረባቸው ለምን አላመሰገኑ? የትኛው መንፈስ ነው ያደረው? ይሳደባሉ፣ የጌታን እናት ይሰድባሉ፣ የጌታን እናት ያዋርዳሉ፣ የጌታን እናት ዝቅ ዝቅ ያደርጋሉ። ለምን ይሆን? ለምን? ወደው አይደለም፣ ወደው አይደለም። መጽሐፍ ቅዱሱ እንዲህ ይላል። ከመጽሐፍ ቅዱስ ጋር ብቻ ነው ቋንቋዬ። ከመጽሐፍ ቅዱስ ውጭ አንድም ቃል አልናገርም። እናቱ መጽሐፍ ቅዱስ የተናገረውን ግን ልንናገር ግዴታ አለብን። ባንናገር